ሰላም ዛሬ በጣም ብዙ ሰዎች ያወሩለት ስላለውና መጀመሪያ ያለባችሁ ቢትቶክን የተባለ ትልቅ ፕሮጀክት እንዴት አድርጋችሁ አካውንት ከፍታችሁ ማይን እንደምታደርጉ በምን አይነት መንገድ ደግሞ ዊዝድሮው እንደምታደርጉ በዚህ ቪዲዮ ሙሉ የማሳያችሁ ያለ ማለት ነው። ምንም አይነት ስቴፕ ሳትዘሉ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ኦንላይን ነክ ስራዎችና ቴክ መረጃዎች የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ በማድረግ የቴሌግራም ቻናላችንን በዚህ ዩዘርኔም @novatikiti ብላችሁ በመቀላቀል የተለያዩ ኦንላይን ስራዎችን አብረን እንሰራለን ማለት ነው። እንዲሁም ደግሞ የተለያዩ አፕዴቶች ሲኖሩ ቴሌግራም ቻናል ላይ ማሳውቃችሁ ይሆናል ማለት ነው። ሶ አሁን ቀጥታ ወደ አካውንት ተከፍቱ ይላል ማለት ነው። ሊንኩን ቴሌግራም ቻናል ላይ አስቀምጥላችኋለሁ። ቀጥታ ሊንኩን ተነኩትና አንድ ጊዜ ከዛ እዚህ ጋር ኦፕን ትሉታላችሁ ወይም ደግሞ እዚሁ ያላችሁ ሊንኩን ጫን ብላችሁ ይዙትና ኦፕን ትሉታላችሁ። ከዛ ቀጥታ ወደ ክሮማችሁ ይወስዳችኋል። ሶ ኢሜይላችሁም ያለው ክሮም ላይ ስለሆነ እዚህ ጋር የመመዝገቢያ ሬጂስትሬሽን ፎርም ያመጣላችኋል። እናንተ እነዚህን መረጃዎች በትክክል ታስገባላችሁ። ሶ እዚህ ጋር መጀመሪያ ፉል ኔም ይላችኋል። ሶ ፉል ኔማችሁን ታስገባላችሁ። እዚህ ጋር ስሙን ጽፋለሁ እዚህ ጋር። ከዛ በኋላ እዚህ ጋር ኢሜይላችሁን ታስገባላችሁ። ከዛ እዚህ ጋር ደግሞ ካንትሪያችሁን ያስመርጣችኋል። እናንተ ኢትዮጵያን ትመርጣላችሁ። ወጣችሁን ወረድ ትሉና እዚህ ጋር ኢትዮጵያ ምትሏን አንድ ጊዜ ቼኪን ታረጋላችሁ። ከዛ በኋላ እዚህ ጋር ያለውን ትንሽ ቀለል ያለ ማቴማቲካል ሶልቭ እንትን አለ ፕሮብሌም አለ። እዚህ ጋር እንደምታዩት 6 ሲደመር 7 13 ብላችሁ ማባዛት ሊሆን ይችላል። እነሱን አባዝታችሁ ቀጥታ እዚህ ጋር ባይ ሳይን አፕ ምናምን የሚለው እንደታችሁ እዚህ ጋር አግሪመንቱን አክሴፕት ካደረጋችሁ በኋላ እዚህ ጋር ሳይን አፕ ምትሏን አንድ ጊዜ ትነካላችሁ። ከዛ በኋላ እዚህ ጋር እንደምታዩት ኢንተር ዘ 4 ዲጂት ኮድ ዊ ዊል ሴንድ ቱ ዚስ ኢሜይል እና ይላችኋል። ሶ እዚህኛው ኢሜይል ላይ ኮድ ይልክላችኋል። ነገር ግን ፊት ለፊት ላይ ይታያችሁ ይችላል። ሶ ስፓም ሚለው ላይ ገብታችሁ ነው የምታገኙት ማለት ነው። እዚህ ጋር ኢሜይላችሁ ላይ ትገባላችሁ። ከዛ በኋላ እዚህ ጋር እንደምታዩት እዚህ ጋር ሪፍሬሽ ይኸው መጥቷል እዚህ ጋር። ነገር ግን ካልመጣላችሁ እዚህ ጋር ትመጡና እዚህ ጋር ስፓም ምትለው እዚህ ላይ ስትመጡ እዚህ ላይ ይቀመጥላችኋል ማለት ነው። አሁን ግን መጥቶልኛል። አንዳንዴ ላይመጣ ይችላል። እዚህ ጋር ስፓም ሚለው ላይ ገብታችሁ ቼክ ታደርጋላችሁ ማለት ነው። ሶ ከዛ እዚህ ጋር ልኮልኛል ኮዱን እንደምታዩት 46.8 ማየት ትችላላችሁ። ከፈለጋችሁ ኮፒ አድርጋችሁም እዚህ ጋር ፔስት ማድረግ ትችላላችሁ። 46.8 ላላችሁ ማለት ነው። ከዛ እንደምታዩት ወደዚህ ያመጣችኋል። ከዛ ቀጥታ እናንተም ታረጋላችሁ ቴሌግራም ቦት ላይ አይዲያችሁን ስለሚፈልገው ቀጥታ እዚህ ጋር ቦት ዋን ምትሏን የመጀመሪያውን ጊዜ ተነካላችሁ። ከዛ ቀጥታ ወደ ቴሌግራም ቦት ይወስዳችኋል ማለት ነው። ቀጥታ ማይንስ ታረጉ ምናምን እዚህ ላይ ኖቲፋይ ያደርጋችኋል። ሶ እናንተ ቀጥታ ስታርት ትላላችሁ። ከዛ በኋላ እንደምታዩት እዚህ ጋር አይዲያችሁን ይጣችኋል ማለት ነው። ከዛ እዚህ ጋር ቀጥታ እቺን ኮፒ ታረጉና አይዲውን ኮፒ ታረጉና ከዛ ቀጥታ እዚህ ጋር ትመጣላችሁ ተመልሳችሁ ወደዚህ። ከዛ በኋላ አይዲያችሁን ነው የምታስገቡት። እዚህ አሁን ኮፒ ያደረግነው አይዲ እዚህ ጋር እናስገባዋለን። ከዛ በኋላ እዚህ ጋር አሁን እንደቀደም እንደነገርኳችሁ እዚህ ጋር አሁን ማቴማቲካል ነው 9 ሲባዛ 3 27 ብላችሁ ትሞላላችሁ። እናንተ የተለያየ ይመጣል። እሱን መሙላት ነው። ከዛ ሳይን አፕ ታደርጋላችሁ። ከዛ እንደዚህ ሎግ አውት ብሎ ይወጣባችኋል። እናንተ ድጋሚ እዚህ ጋር ኢሜይሉን አስገብታችሁ መክፈት ትችላላችሁ። ነገር ግን ቀላሉ እዚህ ጋር ሳይን አፕ ዩዝ ጉግል ትላላችሁ። አሁን የከፈታችሁበትን ኢሜይል ትመርጣላችሁ ማለት ነው። ከዛ ቀጥታ ወደ አካውንቱ ትገባላችሁ ማለት ነው። እንደምታዩት አሁን በሚገባ ሬጂስተር አድርገናል ማለት ነው። እንደምታዩት እዚህ ጋር ዴይሊ ቼክ አለው ስትሪክ ማለት ነው። ልክ እንደ ከዚህ በፊት ታይም ባክስ ላይ ምን እንዳታሳያችሁ ስትሪክ አለው። ሶ ስትሪኩን እንዴት እንደምትወስዱ አሳያችኋለሁ። ስትሪኩን የግድ ለመውሰድ በቀን ውስጥ 20 አድስ ማየት አለባችሁ። ከዛ በኋላ 100 አርፒ ክሌም ማድረግ ትችላላችሁ ማለት ነው። እዚህ ጋር አሁን ኤክስ ብዬ እዚህ ጋር ያሉት ነገሮች አሳያችሁ። መጀመሪያ ልክ ስትገቡ እንደምታዩት እዚህ ጋር 10000 አርፒ ሰጣችኋል ማለት ነው። ይሄን አርፒ ክሌም ታደርጋላችሁ። እንደምታዩት እዚህ ጋር ሁለት አይነት መንገድ አለ። ቀጥታ ኮንፊርም ክሌም ካላችሁት አሁን እዚህ ጋር ያያችሁትን ስንት ነበር እዚህ ጋር 60ውን ክሌም ታደርጋላችሁ። ነገር ግን ዋች አድስ ብላችሁ ማስታወቂያ አይታችሁ ድጋሚ 2 እጥፍ ማድረግ ትችላላችሁ። ሶ እናንተ እሱን እንደተመቻችሁ ክሌም ማድረግ ትችላላችሁ ማለት ነው። እዚህ ጋር ኤክስ ምልክቱን እናካለን። እዚህ ጋር እንደምታዩት ከታች በተኖች አሉ ፕሮፋይል ቲምስ ምናምን የሚሉ አሉ እዚህ ጋር። ሶ እናንተ ቀጥታ እንደምታረጉት አንደኛ ማይን ወደ ማድረጉ ነው። እዚህ ጋር ቀጥታ ክሊም ካረጋችሁ በኋላ ማይን ማድረግ ጀምራላችሁ። እንደምታዩት አሁን ይቆማል። ሶ 60 አርፒ ክሊም አረኩኝ። ከዛ በኋላ እንደምታዩት ፐር ሃወር 30 አርፒ ክሊም ማክስ ያላችሁ በየ2 ሰዓቱ እየገባችሁ ክሊም ማክስ ያላችሁ። ነገር ግን በደንብ ተሰሩና ሞር በደንብ ሰዎችንም ስትጋብዙ እዚህ ጋር ፐር ሃወራችሁ ይጨምራል። ከዛ በኋላ በደንብ ክሌም ማድረግ ትችላላችሁ ማለት ነው። ቀጥታው የምታደርጉት እዚህ ጋር ኤርኒ ላይ ትገባላችሁ። ሁለተኛው ማለት ያኛው በየ2 ሰዓቱ እየገባችሁ ክሌም ማድረግ ትችላላችሁ። ሁለተኛው ደግሞ እዚህ ጋር ታስኮች አሉ። እዚህ ጋር በማየት ቪዲዮዎችን በማየት እዚህ ጋር ደግሞ ላይክ እና ኮሜንት በመስጠት እንዲሁም ደግሞ እዚህ ጋር
ቲክቶክ እና ዩቲዩብ ቲክቶክ እና ኢንስታግራም ምናምን ከሆነ ወይም ደግሞ ቲክቶክ ከሆነ ፎሎ በማድረግ ዩቲዩብ ቻናል ደግሞ ከሆነ ሰብስክራይብ በማድረግ ቴሌግራም ከሆነ ጆይን በማለት ምናምን እዚህ ጋር አለላችሁ። ይሄኛውን እዚህ ጋር እየመጣችሁ ይሄን ተነካላችሁ። ለምሳሌ ይሄኛውን ተነካላችሁ። ከዛ በኋላ እዚህ ጋር ቪዲዮ አይታችሁ ከጨረሳችሁ በኋላ መጣችሁ እዚህ ጋር ክሌም ታደርጋላችሁ ማለት ነው። ቦት ወደ እንትን ይልክላችኋል። እዚህ ጋር ለምሳሌ አሁን ስታርት ብዬ ማሳያችሁ ወደ ዩቲዩብ ቪዲዮ ሄዳል። ሶ እዚህ ጋር ተመልሳችሁ በመጡ እንደምታዩት ኮምፕሊት ይላል። እዚህ ጋር ኮምፕሊት ነው ስትነኩት እንደምታዩት ያው ታንክ ዩ ኮምፕሊት ይላል ማለት ነው። ባክ ታረጋላችሁ። ነገር ግን እንትን አልሰጥም ካላችሁ እዚህ ጋር እንትን ሊልክላችሁ ይችላል። ቬሪፊኬሽን ኮድ አስገቡ ምናምን ሊላችሁ ይችላል። እነሱ ቬሪፊኬሽን ኮዱን ለማስገባት እዚህ ትመለሱና ቅድም ስታርት ያለ ቴሌግራም ቦታ አለ እዚህኛው ላይ ተመጡና እዚህ ጋር እንደምታዩት እዚህ ጋር ሙሉ ነገር እዛኛው አፕሊኬሽን ላይ ክሌም ስታደርጉ እዚህ ጋር ማየት ትችላላችሁ ማለት ነው። ኢንቫይት ስታደርጉ ሰው ሲገባላችሁ እዚህ ጋር ክሌም ማድረግ ትችላላችሁ። እዚህ ጋር ተመጡና ኦቲፒ ምትሏን አንዴ ተነካላችሁ። እንደምታዩት ኦቲፒ ይልክላችኋል ማለት ነው። ከዛ በኋላ እዚህ ጋር መጣችሁ ኦቲፒ ማስገባት ትችላላችሁ። እንደዚህ ክሌም ማድረግ ትችላላችሁ። ጊቫዌዎች ይኖራሉ፣ ቮቸር ካርዶች ምናምን ይኖራሉ። እነሱ ቮቸር ሲኖሩ ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። አዳዲስ አፕዴቶችም ሲኖሩ እዛው ቴሌግራም ቻናል ላይ ማሳውቃችሁ ይሆናል። ሶ ቀጥታ እዚህ ጋር በእንደዚህ አይነት መንገድ የምታገኙ ከሆነ አሁን እንዴት አግታችሁ ደግሞ ዊዝድሮ መጀመሪያ እንትን ላሳያችሁ፣ ኢንቫይት ጋር እንደምታደርጉ ላሳያችሁ። ኢንቫይት ለማድረግ እዚህ ጋር ፕሮፋይል ቲም ምትሏን ተነኳትና እንደምታዩት እዚህ ጋር የራሳችሁ የሆነ ሪፈራል ሊንክ አላችሁ። ይሄኛውን ሪፈራል ሊንክ ኮፒ ያደርጋችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ ማለት ነው። ሞር ደግሞ ሼር ስታደርጉ ፕሮፊታችሁ በየቀኑ ይጨምራል። እንዲሁም ደግሞ እዚህ ጋር ቀጥታ ዳይሬክት የምታገኙት የሆነ አርፒ እና እንዲሁም ደግሞ ኤክስትራ የሚባል አለው 5 ሰው ስትጋብዙ 10 ሰው ስትጋብዙ ምናምን የሚባል አለ። ሶስቱን ገብታችሁ ቼክ ማድረግ ትችላላችሁ። ግን ነገር ግን እዚህ ጋር ሊንካችሁን ይሄን ኮንታክታችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ ማለት ነው። እዚህ ጋር ዋሌት ሚለው ላይ ስንት ደግሞ እዚህ ጋር ቀጥታ ወደ ዋሌት ስንሄድ እዚህ ጋር እንደምታዩት አሁን ያለኝ ባላንስ አርፒ ባላንስ ነው ያለኝ እዚህ ጋር። ስለዚህ ቀጥታ አርፒ ባላንሳችሁን ወደ ዩኤስዲቲ መቀየር አትችሉም። ነገር ግን ቢቲቲ ቶከናችሁን ወደ ዩኤስዲቲ መቀየር ትችላላችሁ ማለት ነው። ብዙ ሰዎች የጠየቁ ያሉት እዚህ ጋር ለምሳሌ ያላቸው ባላንስ አርፒ ባላንስ ነው። ሶ አርፒ ባላንሱን እኔ ታርጌት ነው ወደ ዩኤስዲቲ ባላንስ መቀየረው እያሉ ነው። ሶ አሁን ቀጥታ ወደ አርፒውን ወደ ዩኤስዲቲ መቀየር አይቻልም። ነገር ግን አርፒውን ወደ ቢቲቲ ቶከን ቀይራችሁ ቢቲቲ ቶከኑን ደግሞ ፒቱፒ ላይ ገብታችሁ ሴል ማድረግ ትችላላችሁ ማለት ነው። ከዛ ዩኤስዲቲያችሁን ዊዝድሮ ማድረግ ትችላላችሁ ማለት ነው። ነገር ግን ይሄን ማድረግ እንትን ወደ ዩኤስዲቲ ቢቲቲ ቶከንን ወደ ዩኤስዲቲ ለመቀየር እንደምታውቁት የጀመራችሁ ካላችሁ እዚህ ጋር ፒቱፒ ለማስጀመር የግድ $1 ያስፈልጋችኋል። ይህን $1 እንዴት እንደምታገኙ ቴሌግራም ቻናል ላይ በቀላሉ አሳያችኋለሁ። ቴሌግራም ቻናላችሁን ጆይን በሉና እዛ ላይ የማሳውቃችሁ ይሆናል። ሶ ይህን $1 መጨነቅ የለባችሁ ማለት ነው። ነገር ግን ይህኛውን ቢቲቲ ቶከን የተባለ ፕላትፎርም ማይን ስታረጉ ማወቅ ያለባችሁ ነገሮች ልንገራችሁ። አንደኛ ቢቲቲ ቶከን የተባለውን ቶከን ማይን ማድረግ ስትጀምሩ አክቲቭሊ ለ30 ቀን ማይን ማድረግ አለባችሁ። እዚህኛው ፕላትፎርም ላይ ለ30 ቀን በየቀኑ ቢያንስ አንድ ጊዜ ገብታችሁ ማይን ማድረግ አለባችሁ። አንድ ጊዜ ነው ያልኳችሁ። አንድ ጊዜ ገብታችሁ ማይን ታረጋላችሁ። ሞር ደግሞ በደንብ ማይን ማድረግ ፈልጉ እዚህ ጋር እየመጣችሁ በየ3 ሰዓቱ በየ2 ሰዓቱ እየገባችሁ ማይን ታረጋላችሁ። እንዲሁም ጓደኞቻችሁን ታረጋላችሁ። አድሶችን ደግሞ በማየት እዚህ ጋር እርኒም ላይ ገብታችሁ አድሶቹን ታዩና እዚህ ጋር እንደምታዩት እዚህ ጋር እርን ቱ አርፒ ያለ ሶ እዚህ ጋር ቀጥታ ይሄኛው ወደ ጎግል ይወስዳችኋል። እዚህ ጋር አፕሊኬሽኑን ወርዳችሁ እዛው ቴሌግራም አፕሊኬሽኑ ላይ ማስታወቂያዎችን እያያችሁ እዚህ ጋር ፕሮፊታችሁ ማሳደግ ትችላላችሁ ማለት ነው። እንደ ኤርድሮፕ ምናምን ሳይሆን ቀጥታ ለምሳሌ በየወሩ ነው እንትን የሚለው። አሁንም ቢሆን የሰራችሁ ካላችሁ የግድ አክቲቭሊ 30 ቀን ብያችኋለሁ። የሰራችሁ ካላችሁ በ16 በቀን 16 ዛሬ እንደምታዩት ሜይ 2 ነው። ሶ ሜይ 15 ላይ ቀጥታ ወደ ቢቲቲ ቶከን ይቀየራል ማለት ነው። በየወሩ በቀን 16 ወደ አካውንታችሁ ቢቲቲ ቶከን ይቀየራል ማለት ነው። አሁን ለምሳሌ እዚህ ጋር 10000 ሰራውት አለ። ይሄ 10000 በቀን 16 ቢቲቲ ቶከን ወደ ቢቲቲ ቶከን ይቀየራል ማለት ነው። 0.1 ሆነ 0.2 ቢቲቲ ቶከን ሆነ ብቻ አክቲቭ ከሆናችሁ ወደビトトクにቀየርላችሁ አማ ይሄን ቢቲ ቶከን ደግሞ ፒቱፒ ላይ ገብታችሁ መሸጥ ትችላላችሁ። እንዴት ቬሪፋይ እንደምታደርጉ ደግሞ በቀጣይ ቪዲዮ አሳያችኋለሁ። ከዛ በፊት ደግሞ እንዴት አግታችሁ ደግሞ $1 እንደምታገኙ ቴሌግራም ቻናል ላይ አሳያችኋለሁ። ሶ እዚህ ጋር እንደነገርኳችሁ 30 ቀን ማይን ማድረግ አለባችሁ። እንዲሁም ደግሞ እዚህ ጋር እንትን ለማድረግ ዊዝድሮ ለማድረግ KYC ቬሪፋይ ማድረግ አለባችሁ። KYC ቬሪፋይ እንደምታደርጉ በሌላ ቪዲዮ አሳያችኋለሁ። $1 ደግሞ እንዴት እንደምታገኙ ቴሌግራም ቻናል ላይ አሳያችኋለሁ። ማንኛውም ጥያቄ ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እስከመጨረሻው ድረስ አብራችሁኝ ተከታተላችሁ ከልብ አመሰግናለሁ። እስካሁን ድረስ ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እንገናኛለን ማለት ነው። ፒስ